Hello, welcome back. This is Aserawi. So ይኛው ሁለተኛ አይ ቲንክ ለስንቱ ነው። አይ ሆፕ ፕራክቲስ እያደረጋችሁ እንደሆነ ፕራክቲስ የማድረግን ጥቅም ኢንትሮዳክሽን ቪዲዮ ላይ ሜንሽን ያደረኩት ይመስለኛል እና እኔ በጣም ቶሎ ፕሮግረስ እንዳደረግ ያደረገኝ ነገር ቢካዝ አይ ዋዝ ፕራክቲሲንግ። ኦኬ ሶ ፕራክቲስ ካላደረጋችሁት አዲስ ነገር ስትማሩ ኦቨርዌልም ያደርጋችኋል። ምክንያቱም ያንን መጀመሪያውን ነገሮች አታውቁትም ማለት ነው። ከዛ ደግሞ ይህንን ክሪክለም ያዘጋጀሁት ስፔሲፊክ ኦርደር ስለሆነ አንደኛውን ማውቃችሁ ለአንደኛው በጣም ይጠቅማቸዋል። ከዛ እነዚህን አሁን ይህንን ዛሬ የምንማረውን ነገር በደንብ የምንጠቀመው ነገር ነው። አሁን ይሄ ኮንሴፕት ኢቨን ስቲል እኔ ትሬድ ሳደርግ ሌሎችም ትሬደሮች ትሬድ ሲያደርጉ የምንጠቀማቸው ነው። ተመሳሳይ ሞዴል ትሬድ የምናደርግ ሰዎች ማለት ነው። ሶ እዚህ ጋር አንድ ክሬዲት የረሳሁት አለ። ባለፈው ሜንሽን ሳላደርግ የረሳሁት ጋሬት ጂኤክስ ትሬድስ ወይም ጂኤክስቲ ሞዴል የሚል ሰምታችሁ ከሆነ አይ ኮንሲደር ሂም አዝ ማይ ሜንቶር ቱ ኤንድ አይ ለርን አ ሎት ኦፍ ቲንግስ ፍሮም ሂም። ብዙ ነገሮችን ተምሬያለሁ ከሱ። ሶ እሱንም ለእሱም ክሬዲት መስጠት ስለፈለኩኝ ነው። ሶ የእሱንም ሞዴል የእሱንም ሎጂክ ምናምን እንማራለን ማለት ነው በኢንተርሚዲየት አድቫንስድ እንትን ላይ ማለት ነው። ሶ ይህንን ለእንትን ለማለት ነው። እሺ ወደ ዛሬው ቶፒክ እንገባለን። የዛሬው ቶፒካችን ስዊንግ ፖይንትስ ነው። ኦኬ ራይት ኢት ዳውን ቴክ ኖትስ። ከዚህ በፊት ሜንሽን አድርጌው እንደሆነ አላውቅም፣ ግን ቴኪንግ ኖትስ ሶ ሄልፕፉል። ስለዚህ አይ ኢንካሬጅ ዩ ቱ ቴክ ኖትስ። እሺ ስዊንግ ፖይንትስ ስዊንግ ፖይንት ስንማር አንድ የሆነ ፕሪሚስስ አለን። ኦኬ አሳምሽን አለን፣ መነሻ ሀሳብ አለን። የመነሻ ሀሳባችን ምንድን ነው? ኤቭሪ ተርኒንግ ፖይንት ኢን ደ ማርኬት ኢዝ ስዊንግ ፖይንት ኤንድ አ ማርኬት ክናት ሪቨርስ ወይም ተርን ዊዛውት ስዊንግ ፖይንት። ይህንን እንዴት ልክ እንደሆነ እናያለን። ኦኬ ሶ ማርኬቱ ሪቨርስ ወይም ተርን አያደርግም ስዊንግ ፖይንት ፎርም ሳያደርግ ማለት ነው። ስለዚህ ልክ ተርን ሲያደርግ ትሬድ እንድናደርገው ወይም ሪቨርስ ሲያደርግ ትሬድ እንድናደርገው ዋይ ዶንት ዊ ሪኳየር ስዊንግ ፖይንት ኢን አወር ትሬዲንግ ቱል ማለት ነው። ስለዚህ ስዊንግ ፖይንት ማስገባት በጣም ይጠቅመናል ማለት ነው። ኦኬ ስለዚህ ይህንን ነው የምንማረው። ምንድን ነው ስዊንግ ፖይንት ታዲያ? የማርኬት ክናት ሪቨርስ ወይም ክናት ተርን ዊዛውት ስዊንግ ፖይንት ካልን ምንድን ነው ታዲያ ካላችሁኝ፣ ኢትስ አ ስሪ ካንድል ፓተርን where the candle that is in the middle is greater than the other two in height. ኦኬ ለምሳሌ እነዚህ ሁለቱም ስዊንግ ፖይንት ናቸው። ስዊንግ ሃይ እና ስዊንግ ሎ የሚለውን መጠበቅ፣ ይሄኛው ሃይ ስዊንግ ሃይ ነው የምንለው፣ ይኛውን ስዊንግ ሎ ነው። ሁለቱም ስዊንግ ፖይንቶች ናቸው። ምንድን ነው ካልን ሶስት ካንድል ፓተርን ነው። ይኸው አንድ ሁለት ሶስት፣ ካንድል ዋን ካንድል ቱ ካንድል ስሪ። ኦኬ ይሄኛውም ካንድል ዋን ካንድል ቱ ካንድል ስሪ where the candle መሀል ላይ ያለው ካንድል ወይም ካንድል ቱ that is in the middle is greater። አያችሁት? ይሄኛውን ከላይ ነቻ ከዚህኛው ከሲዋን እና ከሲቱ ሲዋን ምለው ካንድል ዋን ለማለት ነው። ሲቱ ምለው ካንድል ቱ ነው። እሺ ሲስሪ ደግሞ ካንድል ስሪ። ኦኬ ይሄንን we can write it down C1 ኦኬ in a swing point formation በዚህ መልክ ነው የምንጠራቸው። ስዊንግ ፖይንት ፎርም ሲያደርግ the candle which is in the middle is always C2 ማለት ነው። ይሄ C2 in the middle ያለው C2 ከሲዋን እና ከሲ3 ዊኩ ሲበልጥ፣ ያችሁት ሲበልጥ ስዊንግ ፖይንት እንለዋለን ማለት ነው። ይሄኛው ደግሞ ይሄኛው በልጧል አይደለ? ወደ ታች ነው፣ ወደ ታች ከሲዋን እና ከሲቱ ዊኩ በልጧል። ስለዚህ ስዊንግ ሎ እንለዋለን ማለት ነው። ስለዚህ እሺ ስለዚህ ማርኬት ምንድን ነው ያልኩት? ማርኬት ክናት ሪቨርስ ዊዛውት ዲስ ማለት ነው። ስለዚህ አሁን ኤግዛምፕሎችን ሄደን እኔ ይሄ ነው ስዊንግ ሃይ፣ ይሄኛው ደግሞ ስዊንግ ሎ ማለት ነው። ሃይ ስለሆነ እዚህ ጋር የሰራው ሎ። ስለዚህ ኤኒቲንግ ዊ ሪፈር አዘ ሃይ ሎ እያለን ሪፈር የምናደርገው ከዚህ በኋላ ስዊንግ ፖይንቶችን ነው ማለት ነው። አሁን ዴይሊ ታይም ፍሬም ላይ ነን።
ጎልድ ማርኬት ላይ ወርደን ኤግዛምፕሎችን እኔ እሺ እዚህ ጋር ማየት እንችላለን። መጀመሪያ እዚህ ጋር የተጠቀምኩትን ቱል ላሳያችሁ የት እንደምታገኙት። ሶ እዚህ ጋር አሏችሁ የቱል ባር። ሶ አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ፣ ስድስተኛ ላይ ትገቡና ብሬሽስ ሃይላይተር ምናምን የሚላለ። ሶ እታች ላይ ወርዳችሁ ከርቭ የምትላለች እሷን አርቱ ፌቨሬት ስታደርጓት እዚህ ጋር እታች ላይ ወይም ከላይ ታገኙታላችሁ ማለት ነው። ሶ እዚህ ጋር አንደኛውን አጥፍቼ እንዴት እንደምታደርጉ ላሳያችሁ። ሶ እዚህ ጋር ከርቭ የምትለዋን ነክታችሁ ካንድል ዋና ካንድል ስሪ ላይ ማስመር፣ ከዛችኛዋን መሳብ፣ ከዛ እንደዚህ ይሆንላችኋል ማለት ነው። ስለዚህ እዚህ ጋር እኔ ካንድል ዋን፣ ካንድል ቱ፣ ካንድል ስሪ፣ ካንድል ቱ በልጧል አይደለ በቁመት። ስለዚህ ስዊንግ ሎ እንለዋለን። ካንድል ዋን፣ ካንድል ቱ፣ ካንድል ስሪ፣ ካንድል ቱ በልጧል አይደለ በቁመት። ስለዚህ ምን እንለዋለን? ስዊንግ ሃይ እንለዋለን። ካንድል ዋን፣ ካንድል ቱ፣ ካንድል ስሪ፣ ካንድል ቱ በቁመት በልጧል። ስለዚህ ምን እንለዋለን? እኔ ስዊንግ ሎ እንለዋለን። እዚህ ጋርም ተመሳሳይ ነው። ካንድል ዋን፣ ካንድል ቱ፣ ካንድል ስሪ፣ ይኸው ካንድል ዋን፣ ካንድል ቱ፣ ካንድል ስሪ፣ ይኸው ካንድል ቱ ናት ሁል ጊዜ የምትበልጠው ወይም ሲቱ ማለት ነው። ካንድል ዋን፣ ካንድል ቱ፣ ካንድል ስሪ። እዚህ ጋር ይኸው ዙም አድርጋችሁ ማየት ትችላላችሁ። እቺ ታንሳለች። ሶቺ ስዊንግ ሃይ ናት ማለት ነው። ሶ ሌላ አንድ እና ይበቃል። ካንድል ዋን፣ ካንድል ቱ፣ ካንድል ስሪ አይደለ? እዚህ ጋር የሚያሰመርኳቸው አሉ ማየት ትችላላችሁ። ሶ ቅድም ተርኒንግ ፖይንት ነው። ስዊንግ ፖይንት ኢዝ ተርኒንግ ፖይንት አላልኳችሁም? ለምሳሌ ወደ ላይ ወጣ አይደለ? ከዛስ ወደ ታች ለመውረድ ምንድን ነው የሚያደርገው? ስዊንግ ሃይ ይሰራና ወደ ታች ይወርዳል። ከዛስ ወደ ላይ መውጣት ሲፈልግ ምንድን ነው የሚያደርገው? ስዊንግ ሎ ይሰራና ወደ ላይ ይወጣል። ከዛ ስዊንግ ፖይንት ሰርቶ ወደ ታች፣ ከዛ ስዊንግ ፖይንት ሰርቶ ወደ ላይ፣ ከዛ ስዊንግ ፖይንት ሰርቶ ወደ ታች፣ ስዊንግ ፖይንት ሰርቶ ወደ ላይ። ዩ ሲ ኢትስ ተርኒንግ ፖይንት ኢን ዘ ማርኬት። ሪቨርስ ያደርጋል ማለት ነው። ስለዚህ ወደ ታች ከመውረድ ወደ ላይ ወደ መውጣት ሪቨርስ የሚያደርገው በስዊንግ ሎ፣ ወደ ላይ ከመውጣት ወደ ታች ወደ መውረድ ሪቨርስ የሚያደርገው በስዊንግ ሃይ ነው ማለት ነው። ሶ ማርኬት ክናት ሪቨርስ፣ ዝም ብሎ ነበር የሚወጣው። ክናት ሪቨርስ ዊዛውት ስዊንግ ፖይንት ወይም ክናት ተርን ማለት ነው። ዊዛውት ስዊንግ ፖይንት እዚህ ጋር ማየት ትችላላችሁ። እየወጣን ነው። ኦኬ ይህ ዛሬ ቀን ነው ጃንዋሪ 26 ሰኞ አይደለ? ይሄኛውን ወደ ታች መውረድ ቢፈልግ ምንድነው የሚያደርገው? ስዊንግ ፖይንት ይሰራና ነው የሚወርደው። ስለዚህ ይህንን ነው ዛሬ ላሳያቸው የፈለግኩት። ማርኬት ክናት ሪቨርስ ወይም ተርን ዊዛውት ስዊንግ ፖይንት። ስለዚህ ይህንን ነው ማወቅ ያለባችሁ አሁን ማለት ነው። ሶ ፕራክቲስ ታደርጋላችሁ። ከርቭችን ቱል ቅድም እንዳሳያችሁ ታመጡና ስዊንግ ሃይ ላይ፣ ስዊንግ ሎ ላይ፣ ይሄ ስዊንግ ሃይ ነው፣ ይሄ ስዊንግ ሎ ነው እያላችሁ ከቻላችሁ ኢንጌጂንግ የሚሆን እዚህ ጋር ስዊንግ ሃይ እያላችሁ መጻፍ ትችላላችሁ። ወይም ደግሞ ዝም ብላችሁ እንደዚህ እያሰመራችሁ ቢያንስ 10 ስዊንግ ሃይ 10 ስዊንግ ሎ እንድታሰምሩ ፕራክቲስ እንድታደርጉ ኢንከሬጅ አደርጋችኋለሁ ማለት ነው። ሶ ቀጣይ ለሰን ላይ እንገናኛለን። እስከዛ መልካም ጊዜ ይሆንላችሁ።